ጲላጦስ ዳግመኛ ኢየሱስ ክርስቶስ ጦሮችን ሲያሰግዳቸው በተመለከተ ጊዜ ፈራ፣ ደነገጠ። በጭንቅና በመከራ ወደ ቦታው ተመልሶ በመንበሩ ላይ ተቀመጠና ጌታ ኢየሱስ ክርስቶስን አይሁድንም ሁሉ በፊት ለፊቱ አቆማቸው። ከዚያ ጲላጦስ ይህን ንጉሣችሁን ምን እናደርገው ዘንድ ትፈልጋላችሁ ሲል አይሁድን ጠየቃቸው። አይሁድም እኛ ከቄሳር በቀር ንጉሥ የለንም፣ ይህ ራሱን በንጉሥ ያነገሰ ነው ሲሉ መለሱለት። ጲላጦስም ይህን ያህል የሞት ፍርድ እስክትፈርዱበት ድረስ በእሱ ላይ የሰማችሁት ወይም ሲፈጽም ያያችሁት ወንጀል ምንድን ነው አላቸው። እነሱም መልሰው በሰንበት ድውይ ይፈውሳል፣ እውር ያበራል፣ ደግሞም ለምጻንን ያነጻል፣ ስለዚህም ሕግን ሽሯል አሉት። ከዚያም ዘመኑ ያለፈ ሽማግሌ ሰው እጁን ይዘው ደጋግፈው አመጡ። ከእርጅናው የተነሳ ብቻውን መሄድ አይችልምና። ጲላጦስም እንግዲህ ከሕዝባችን መካከል እጅግ ክቡር የሆነ ይህን አረጋዊ ሽማግሌ ሰው የሚናገረውን ስማው አሉት። ጲላጦስም ያን አረጋዊ ሽማግሌ ስለ ጌታ ኢየሱስ ክርስቶስ ምን የምታውቀው ነገር አለ ሲል ጠየቀው። ሽማግሌውም ስለዚህ ሰው የማውቀው ነገር ከታመመ 38 ዓመት የሆነውን በሽተኛ በሰንበት ሲፈውስ ተፈውሶም ሲሄድ ዘንድ ሲያዘው በሽተኛው ቃሉን ሰምቶ ከአልጋው ላይ ዘሎ ወርዶ ፍጹም ጤነኛ በመሆኑ እንደ ዋልያ ሲዘል አይቻለሁ አለ። ዳግመኛ ከፊተኛው እጅግ ያረጀ ሰው ደግሞ ሌላ ሽማግሌ ሰው አመጡ። ጲላጦስም አንተ አረጋዊ ሽማግሌ በዚህ ሰው ላይ በምን አይነት ትመሰክራለህ? እንዳንተ ያለ ሽማግሌ ምስክርነቱ እውነት እንደሆነ ተስፋ እናደርጋለንና አለ። ሽማግሌውም እንባ እየተናነቀው ጌታዬ ሆይ ለዚህ ሰውስ ሞት ይገባዋል፣ ሕግን ሽሯልና ብሎ መሰከረ። ከዚያም በመቀጠል እኔ ሽማግሌው ቢታንያ በሚባል ሀገር ስኖር በዚያ አንድ አልዓዛር የሚባል ሰው ታመመና ሞቶ የገነስኩት የቀበርኩት እኔ ነኝ። ከ4 ቀን በኋላ ግን ኢየሱስ ወደ መቃብሩ በሰንበት ቀን መጣና በታላቅ ቃል አልዓዛር አልዓዛር ብሎ ጠርቶ ከሙታን ተነስተህ ወደ እኔ ዘንድ ና አለው። በዚያን ጊዜ አልዓዛር በሕይወት ወደሱ መጣ። በአልዓዛር መቃብርም ውስጥ ትሎች ይርመሰመሱ ነበር። ከመቃብሩም መጥፎ ሽታ ሲወጣ ክርፋቱ ሸቶኛል። ይህን ሁሉ በዓይኔ አይቻለሁ ሲል መሰከረ። አይሁድም ጲላጦስን እንግዲህ ከዚህ የበለጠ ምስክር ሌላ ምን ትፈልጋለህ አሉት። ጲላጦስም መለሰ፣ እናንተ የአይሁድ ሕዝቦች እኔ በዚህ ሰው ላይ ለሞት ፍርድ የሚያበቃ በደል አላገኘሁበትም። እናንተ ካመጣችሁት ምስክሮች እንደሰማሁት ቃል ከሆነ እኔ በእውነት ይህ ሰው አምላክ እንደሆነ ነው የምገምተው አላቸው። በዚያን ጊዜ አይሁድ ጮኹ፣ ለመሆኑ ይህ ሰው ሞት አይገባውም የሚል ማን ነው? እሱ ለዚህ ሞት አይገባውም የሚል ሁሉ የንጉሡ ቄሳር ጠላቱ እንጂ ወዳጁ አይደለም። በሱ ፈንታ ንጉሥ ነኝ ብሎ ራሱን ሰይሟልና። ይልቁንም የነገሥታት ሕጋቸውን መንግሥትነት የማይገባው ንጉሥ ነኝ ብሎ በሚነሳ ላይ የሞት ፍርድ ነውና በማለት ተቃውሞ አቀረቡ። ጲላጦስም መልሶ በየዓመቱ ከእስረኞች መካከል አንድ እስረኛ ልንፈታላችሁ ልማድ አለ። ስለዚህ በእስር ቤት በርባን የሚባል እስረኛ አለ። እሱን ልፈታላችሁ ትፈልጋላችሁ ወይስ ክርስቶስ የተባለ ኢየሱስን ልፈታላችሁ ትወዳላችሁ አላቸው። ሁሉም አይሁዶች በርባንን ከስር ፈተህ ኢየሱስን ስቀለው አሉ። ጲላጦስም አይሁድን ሲያናግራቸው ከሚስቱ ዘንድ በዚህ ጻድቅ ሰው ላይ አንዲት ነገር እንዳታደርግ ተጠንቀቅ፣ እኔ በዛሬቱ ሌሊት ስለሱ ብዙ ፈተናና ችግር መታወክም ደርሶብኛልና የሚል መልእክት ቢመጣለት። በዚያን ጊዜ ጲላጦስ ውሃ በመቁረር ታስመጥቶ በአይሁድ ማኅበር ፊት እንግዲህ እናንተ እንደ ሕጋችሁ ፍረዱበት እንጂ እኔ ከዚህ ሰው ደም ንጹሕ ነኝ ሲል እጁን ታጠበ።
ጌታ ኢየሱስ ክርስቶስም በጲላጦስ አደባባይ ቆሞ ሳለ ዳግመኛ አይሁድ የዚህ ሰው ደሙ በእኛ ላይ ይሁን፣ በልጅ ልጆቻችን ላይ ድረስ፣ አንተ ብቻ ስቀለው እያሉ ጮኹ። ጲላጦስም አይሁድን ወስዳችሁ እናንተ እንደ ሕጋችሁ እንደሚያዝ ፍረዱበት እንጂ እኔስ በዚህ ሰው ላይ የሞት ፍርድ የምፈርድበት አንዳች ምክንያት አላገኘሁበትም አላቸው። ከዚያም ጲላጦስ የጌታ ኢየሱስ ክርስቶስ እጁን ያዝ አድርጎ ለብቻው ከተለየ ቦታ ወስዶ በእውነት አንተ የአይሁድ ንጉሣቸው ነህን ብሎ ጠየቀው። ጌታ ኢየሱስ ክርስቶስም ይህ የምትለው ከአንተ አእምሮ የመነጨ ነው ወይስ ሌሎች ነገሩህን ብሎ መለሰለት። ስለ ይሁዳ ጉዳይ በሰንበት ቀን በሰው ሁሉ ላይ ታላቅ ፍርሃትና ትካዜ ወደቀ። በዚያች ዕለት አይሁድ በአንድ ቦታ ሰብስበው ሳለ የአስቆሮቱ ይሁዳ ጌታውን የሸጠበት ብር ይዞ መጥቶ ንጹሕ ደም ታፈሱ ዘንድ አሳልፌ በመስጠቴ በድያለሁና ብሎ ጌታውን የሸጠበትን ብር በፊታቸው ዘረገፈው። አይሁድም እኛ ካንተ ምን አለን? በሰራው ሥራ አንተ ወቅበት እንጂ አሉት። ይሁዳም አይሁድ ከተሰበሰቡበት ተመልሶ ሄዶ ከቤቱ ደርብ ላይ ወጥቶ አንገቱን በገመድ አነቀ። አይሁድም ይሁዳ በፊታቸው አፍሶት የሄደውን ብር ወስደው የሸክላ ሰሪውን መሬት ግዙበትና ትንቢት ይፈጸም ዘንድ የእንግዶች መቃብር ቦታ ገዙበት። ይህም እስከ ዛሬ በኢየሩሳሌም የደም መሬት እየተባለ ሲጠራ ይኖራል። ከዚያም ቀያፋና ሐና እንዲሁም ከአይሁድ ጭፍሮች ብዙዎች የኦሪት መምህር የሚሆን ኒቆዲሞስ ሄደው ኒቆዲሞስ ሆይ ስላደረግነው ነገር ምን ታስባለህ ብለው ጠየቁት። እሱም መልሶ ነገሩ ምን ነበር አላቸው። እነርሱም ነገሩማ ስለ ናዝሬቱ ኢየሱስ ነው አሉት። ኒቆዲሞስም ፈጽሞ በድላችኋል፣ በእሱም ላይ ክፉ ሰርታችኋል። ምናልባት ኢየሱስ የእግዚአብሔር ልጅ እኮ መንግሥት፣ ትንቢት፣ ክህነት ከናንተ ይወስዳል። እሱ ክርስቶስ የአምላክ ልጅ ካልሆነ ግን አንዳች ነገር አይወስድባችሁም። ነገር ግን ነገሩ ተደባብሶ ይቀራል፣ ስሙ ይጠፋል፣ መታሰቢያውም ይሻራል እንጂ አላቸው። ዳሩ ግን በተዋችሁት በተሻላችሁ ነበር። አባቶቻችን ኤልያስ ወደ ሰማይ ባረገ ጊዜ አውሎ ነፋስ ከተራራ ላይ ወስዶ ጣለው በማለት ተሰነካክለዋልና እግዚአብሔር የመምህሩ የኤልያስን ሀብተ መንፈስ በኤልሳዕ ላይ በእጥፍ አሳድሮ ኤልያስ ወደ ሰማይ ማረጉን ዜና እንደሚያስረዳቸው ተሳስተዋል። ወንድሞች ሆይ አሁንም እርሱ ራሱ ኢየሱስ ስለራሱ እንደተናገረው ክርስቶስ ከሆነ ከጥቂት ዓመታት በኋላ መንግሥት ከኛ ትወሰዳለች። መስዋዕት ማቅረብ፣ ቁርባን ማዘጋጀት፣ ትንቢት መናገር አይቻለንም፣ ስልጣነ ክህነትም አይኖረንም። በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። አባቶቻችን አይሁድ ወዮላችሁ ብለው እንደተናገሩ አሕዛብም ሁሉ ይረግሟቸዋል። ወንድሞች ሆይ ኢሳይያስና ሚክያስ ትንቢት የተናገሩለት ሰው የሆነው ኢየሱስ የእግዚአብሔር ልጅ ሆኖ ከተገኘ ወዮላችሁ። የአይሁድ ማህበር ሆይ ኢየሱስ የተባለው እሱ መድህን ክርስቶስ ሆኖ ከተገኘ ወዮላችሁ። ሄዳችሁ ስለራሳችሁ አልቅሱ። መንግሥት፣ ክህነት፣ ትንቢት ከናንተ ስለመወሰዱ አልቅሱ። እሱ ክርስቶስ ከ3 ቀን በኋላ ከሙታን ተለይቶ ይነሳልና። ሊቃውንቱና ካህናቱም የአይሁድም መልእክተኞች ሁሉ እያዘኑና እየተከዙ ከኒቆዲሞስ ዘንድ ተመለሱ። ከዚያም እርስ በራሳቸው እንዲህ ተባባሉ፣ ኑ ገንዘብና ዋጣ የኢየሱስን መቃብር ለሚጠብቁ እንስጣቸው። ምናልባት የተነሳ እንደሆነ መነሳቱን አስተባብለው ደቀ መዛሙርቱ ሰርቀው ወሰዱት ብለው ምስክርነታቸውን ለዓለም ያሰሙ ዘንድ ኢየሱስ ሐሰተኛ ነውና እነሆ ጠፋ፣ ዝክረ ስሙም አልተገኘም ብለው ይናገሩ ዘንድ። ከደቀ መዛሙርቱ አንድ ስንኳ በዚያ አካባቢ ቢያገኙ ወይም ቢያዩ እንዲገድሉት ወይም ወደ ሊቀ ካህናቱ ወደ ቀያፋ አቅርበውት
እሱ አስፈላጊውን ፍርድ እንዲፈርድበት በማለት በዚህ ሁሉ ምክር ተስማሙ። ገንዘቡን በብዛት አምጥተው ሰዎችም ሌላም የሚያስፈልጋቸውን ሁሉ አመጡላቸው። በሐሳባቸው መሰረት እንዲፈጸምላቸው አደራሏቸው። ዳግመኛም በመላው ኢየሩሳሌም ማንኛውም ሰው ከደቀ መዛሙርቱ አንድ ስንኳ ቢያገኝ ይዞ ወደ ሕግ ቦታ እንዲያቀርብ፣ ነገር ግን ይህን እያወቀ ይዞ የማያቀርብ በድንጋይ ተወግሮ ይሞታል የሚል አዋጅ ነጋሪቱ እየዞረ ተነገረ። ከአይሁድ ወገን በሰንበት አዋጅ ነጋሪ መዞር አይገባውም፣ ይህ አይነቱን መፈጸም የለበትም በማለት የተቃወሙ ነበሩ። በኢየሩሳሌም የጭፍራ አዛዥ የሚሆን አንድ የ100 አለቃ ነበር። እሱም ጌታ ኢየሱስ ክርስቶስ በተሰቀለ ጊዜ ፀሐይ ብርሃኑን ሲከለክል ምድር ከቀኑ 6 ሰዓት እስከ 9 ሰዓት በጨለማ ስትዋጥ ሌሎች ተአምራት ሲደረጉ ተመለከተ። በዚህ ጊዜ ለወታደሮቹና ለረዳቶቻቸው በዚህ መስቀል ላይ የተሰቀለው እግዚአብሔር ልጅ እንደሆነ በእውነት አምናለሁ አለ። ይህንንም ተናግሮ እያዘነና ደረቱን በእጁ እየደቃ ወደ ቤቱ ሄደ። የካህናት አለቆችና ካህናት የጭፍራ አለቆችም ተሰብስበው ወደ ጲላጦስ ሄዱና ይህ መሳቲ ሰው ከ3 ቀን በኋላ እንደሚነሳ ተናግሯልና አሁንም እሱንና ከሱ ጋር የተሰቀሉትን ከተሰቀሉበት አውርደው ሰንበት ከመግባቱ በፊት ዛሬውኑ በዚች ዕለት ምሽት በእሳት እንዲያቃጥሏቸው እዘዛሉት። ጴጥሮስም እኔስ የንጉሥ ሥጋ አላቃጥልም፣ የእብድነት ሥራቸውን አልከተልም፣ ይልቁንም በሕይወቱ ሳለና በተሰቀለ ጊዜ ስላደረገው ተአምራት አደንቃለሁ እንጂ አላቸው። እነሱም ጌታችን ሆይ ይህ የሀገሪቱ ልማድ ነው፣ አንድ ሰው ተሰቅሎ ከመስቀል ካወረዱት በኋላ በእሳት ያቃጥሉታልና ባህላችን አትለውጥብን አሉት። ጲላጦስም በቤቱ ደጃፍ ያባረሯቸው ዘንድ አዘዘ። ይልቁንም የተሰቀሉትን ከተሰቀሉበት ስጋቸው ያወርዱ ዘንድ አዘዘ። በዚያን ጊዜ የሰማዕታት ሁሉ ተቀዳሚ የሆነ የእስጢፋኖስ ዘመዱ የሆነ የቀለዮጳ ወንድም ለኒቆዲሞስ የሚዛመደው አንድ ዮሴፍ የተባለ የአርማትያስ ሰው መጣ። እሱም የጌታ ክርስቶስን ሥጋ የሰጠው ዘንድ ጲላጦስን ፈቃድ ጠየቀውና ፈቀደለት። ሰውየው ጻድቅ ሰው ነበርና ዮሴፍም ማንም ያልተቀበረበት ከአዲስ አለት ቀርጾ የጌታ የኢየሱስ ክርስቶስን መቃብር አዘጋጀ። ቦታውም ጌታ ከተሰቀለበት ከቀራኒው በጣም ቅርብ ነበር። ዮሴፍም ሥጋውን አወረደ። ኒቆዲሞስና ቀለዮጳም ንጹሕ በፍታ አምጥተው ሥጋውን ገነዙት። ሽቶ ማር ከፈከፉበትና ወደ መቃብር ወስደው በዚያ ቀበሩት። ከዚያም አይሁድ ንጉሥ ቄሳርን የሚወዱ ወታደሮች የጌታን መቃብር እንዲጠብቁና ጉቦ ተቀብለው የጌታ ኢየሱስ ክርስቶስን ሥጋ አሳልፈው እንዳይሰጡ ጥብቅ ትእዛዝ ይሰጥ ዘንድ 130 ወቄት ወርቅ አምጥተው ለጲላጦስ ሰጡት። ይልቁንም በመቃብሩ አካባቢ ከደቀ መዛሙርቱ አንድ እንኳ ቢያዩ የፊጥኝ አስረው ወደ እስር ቤት እንዲጨምሩት አበክረው ለመኑ። ጲላጦስም ልመናቸውን ተቀብሎ መማለጃውን ከወሰደ በኋላ ከ400 ወታደሮች ጋር መቃብሩን ይጠብቁ ዘንድ 3 መሳፍንት ታዘዛቸው። እሱ ራሱ ጲላጦስም ከጦር አዛውንቱ ጋር ወደ መቃብሩ ሄዶ መቃብሩን በማኅተሙ አተሙበት።